ባለፈው አቶ ጌታቸው ሲል የነበረው ምንድን ነው? ወደ ሰላም ይምጡ፣ ወደ አዲስ አበባ ይምጡ፣ ወደ ፈለጉበትም ይሂዱ እባክህ ንገራቸው ብሎኛል። ነግሬያቸዋለሁ። ፈርተው እዛው ተቀርቅረው ነው የቀሩ። ከሚፈሩ መጥተው አነጋግረን ብለው ተነጋግረው ከእሱ ጋር በቃ አፉ ተባብለው የሀገር ባህልም አለ እኮ ዶክተር አብይም ቢሆን እኔ ጨካኝ ሰው አይደለም፣ በምንም ተአምር መጨከን የሚችል ሰው አይደለም እና የክፋት እንትን ያለበትም ሰው አይደለም። እንደው ተሳስተናል ተወን በቃ ይቅር እንባባል ምናምን ቢባል ወደዛ የሚመጣ ነገር ማቅለል የሚችል ሰው ነው እና አሁን እኔ በአጠቃላይ የህወሓትን ጉዳይ አሁንም ቢሆን አንድ ዓመትን በማራዘም የሚፈታ ነገር ነው ወይ? ቀናነቱ አለ ወይ? የስልጣን ጥማቱ ከሞት አፋፍ የተረፉ ሰዎች ድጋሚ እንደ ኢሳያስ አፈወርቂ እስከ ዕለተ ሞታችን ወንበር ላይ ቁጭ ማለት አለብን የሚል ነገር አንሊሚትድ የሆነ የዲስኮርስ ፈጥረው ማለት አንሊሚትድ የሆነ ስልጣን ነው የሚፈልጉት። በጣም በሚያሳዝን ሁኔታ ማለት ነው። አንሊሚትድ የሆነ 60 ዓመት ነው መተካካት ተብሎ መለስ ዜናዊ በህይወት እያለ የወጡ 60 ዓመት አሁን ደብረጽዮን 60 አልፎታል። ወጣ ተተካ፣ በሌላ በወጣ ተተካ ነው ይሄ። አሁን የነ ዶክተር አብይ ምናምን ወደዚህ ወደ ስልጣን እንዲመጡ የሆነበትም ምክንያት ዋናው አንተካም ስላሉ ከአቶ ኃይለማርያም ጋር ትልቁ ጠባቸው አንተካም። ምንድነው ምክንያት? ሰው የለንም፣ ሰው አላዘጋጀንም ነበር የሚሉት። ተተክታችሁ ኑ ኦህዴድ እና ባዱላን ሳይቀር ገና ምንም ያላደረጉትን ጤናማ ልጆች ሰዎች መቀጠል የሚችሉትን ዶክተር እንኳን ቀጥሉ የሚላቸውን ሰዎች ሁሉ አስወጥቶ እነ ኩማን መጣ። እነሱስ ሰው የለንም አላዘጋጀንም እኛ ብለው ይመጣሉ። ስልጣን በጣም ነው የሚወዱት። ለዚህ ያበቃቸው ለዛ ሁሉ ውርደት፣ ለዛ ሁሉ የሰው ልጅ እልቂት ያበቃቸው በጉባኤያቸው መተካካት ተተክተው መምጣት ያለባቸው 60 ዓመት የቆዩ እና በትጥቅ ትግል ወቅት አመራር የነበረ ማንኛውም ሰው በፓርቲ ውስጥ እንዳይቀጥል ሲቪሎች ይምጡ። በትጥቅ ትግል ወቅት ታጣቂ የነበረ ታጋይ የነበረ ሰው አይገባ ነው የሚለው አንዱ የመተካካቱ ይውጣ ነው። በሶስት ተር በሁለት አድርጎ ይውጣ ነው መለስ ነው እያለ ይወጣው ተናል እያሉ ይመጣሉ። አሁንም የሚፈልጉት እነዚህ ሰዎች ስልጣን የሚባለው ነገር ከለቀቁ ወይም ለሆነ ነገር የሚሞቱ ነው የሚመስል ሞትን ይመርጣሉ ስልጣንን ከማጣት።